በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ የምንነጋገረው ክረምት ማለት ምን ማለት ነው፣ ሁናቴውስ እንደምን ነው በሚለው ዙሪያ እንነጋገራለን። ማለት ክረምት ማለት ከጽንሰ ሐሳቡ ስንመለከት ከርመ ከረመ ካለው ግስ የሚወጣ ሲሆን ቆይቶ ዘግይቶ በጥቅሉ ከዘጠኝ ወር በጋ በኋላ የሚመጣ ማለት ነው። ዓመቱ ከአራት ይከፈላል። ከአራት ሲከፈል 91 ይደርሳል። ያው 90ው 360 ማለት ነው። አንዳንዷ ደግሞ ጳጉሜን ነችና 4 ጳጉሜን የሚባል አለ። አምስተኛው ለተምሪያ ይላል። 4 ጳጉሜን፣ 5 ጳጉሜን፣ 6 ጳጉሜን፣ 7 ጳጉሜን ስላለ ማለት ነው። ይህንን አሁን እዚህ ጋር ጊዜ እንዳናጠፋ በሌላ ሰዓት በሁለተኛው መልእክት እናስተላልፋለን። ዛሬው የክረምቱ ብቻ ስለሆነ የተፈቀደው እሱን ለማየት ሞክራለሁ። ክረምት ማለት ከሰኔ 26 እስከ መስከረም 25 ድረስ የሚኖር 30 ሲሆን ሁለቱ ከዚህ 5 ከዚህ 25 ሲሆን 90 ቀን ማለት ነው። ከጳጉሜን 1 ቀን ያመጣ 91 ቀን ማለት ነው። ይህ ያው ሻዕር አቆጣጠርም ጭምር ነው እና 91 ቀን ይሆናል። ይህ 91 ቀን ምናልባት ክረምት የምንለው ክረምት ስናስብ ጊዜ ይመጣብን ወደ አእምሯችን መጣው ዝናብ፣ ውሽንፍር፣ ነጎድጓድ፣ መብረቅ፣ ልምላሜ፣ ዘር የሚለው ነው። እሱ ብቻ ሳይሆን ክረምት ያሰኘው ወቅቱ ነው። አሁን ምሳሌ ዝናብ አልዘነበም፣ ነገር ግን ክረምት ገብቷል በአቆጣጠሩ ማለት ነው። እና ይህ ክረምት በ91 ቀን ውስጡ ክፍልፋዮች አሉት። ወርሃ ዘር፣ ወርሃ መብረቅ፣ ነጎድጓድ፣ ወርሃ ፍሬ የሚባል በውስጡ አለ። ይህንን በሌላ ሰዓት እናብራራለን በሻዕር ትርጓሜው ላይ። አሁን ግን የምንፈልገው ክረምት የሚለው ከሰኔ 26 እስከ መስከረም 25 ድረስ ያለው ይህ ክረምት የሚሆነው ምክንያቱ ምንድን ነው? ክረምቱ ዘግይቶ ሲመጣ እንዴት በሆነ የሚለውን ነገር አየት እያደረግን እንሄዳለን። በክረምቱ ውስጥ ደመና መገለጫው ነው፣ ዝናብ መገለጫው ነው፣ ነጎድጓድ መገለጫው ነው። እነዚህ እየተራቸው እናያለን። ስናይ ምንድን ነው እግዚአብሔር እንደተናገረው ከዚህ እስከ ብሩህ ሰማይ ውሃ የተመላ ነበር። በኦሪት ዘፍጥረት እንደምናነበው ብሩህ ሰማይ ማለት ከጠፈርም ከሃኖስም በላይ ዋናው ሰማይ ማለት ነው። ከእሳት የተፈጠሩ ሰማያት ማለት ነው። እና እነዚህ ከእሳት የተፈጠሩ ሰማያት ከዛ ድረስ ውሃ የተመላ ነበር። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ እንዲል የእግዚአብሔር መንፈስ በውሃው ላይ ይሰፍ ነበር ይላል። ከዛ ይህንን እግዚአብሔር ለይባ ማይ ውስተ ምዕላድሁ ውሃ በየአቅጣጫው ይሰብሰብ ብሎ ባዘዘ ጊዜ ከሶስት ተከፈለ። አንዱ ከላይ ሃኖስ ሆነ፣ ሁለተኛው ጠፈር ሆነ፣ ሶስተኛው እጅ ከታች ወረደና ለምድር ምንጣፍ ሆነ። ይኸውም ታች ያለው ውሃ ነው። ስለዚህ ከዚህ በኋላ ምድር ደም እንደሰረበው ጉበቱና ተቀመጠች ይላል ኤጲፋንዮስ በድርሰቱ። እዛ በኋላ እንደዛ ከሆነች በኋላ ነፋሳት ከዚህ በታች ነፋሳት አሉ። ለእነዚህ ነፋሳት 12 ነፋሳት አሉ። 12ቱ ነፋሳት 4ቱ ነፋሳተ ምሕረት፣ 8ቱ ነፋሳተ መዓት ናቸው። ለ12ቱም 12 መስኮት አላቸው። በጥቃ መዓቱ አሎ ምሕረቱ ይላል። በየሁለቱ ነፋሳተ መዓት አማካይነት አንዳንድ የምሕረት ነፋስ አለ እና እንደገና በዚህ አንጻር ደግሞ 12 የእሳት መሳከው አሉ። እሳት እዚህ በታች ለሰፈረው እሳት 12 መስኮቶች አሉት። በጥቅሉ 24 ማለት ነው። ለ24ቱም አጋፋሪዎች መላእክት አሏቸው፣ ተዘግተው ይኖራሉ። እነዚህ ነፋሳተ ምሕረት ይነፍሳሉ። ነፋሳተ መዓት ብንባሉ ጊዜ ግን ረሃብ፣ ቸነፈር፣ ድርቅ የሚሆነው ከዛ የተነሳ ነው። እዛ በኋላ በዛን ሰዓት ግን 12ቱንም ነፋሳትና 12ቱን የእሳት መስኮቶች ከፈታቸው ይላል እግዚአብሔር። ተለቀቁና በዚህ ዓለም መመላለስ ጀመሩ። ሲመላለሱባት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በሙሉ በእሳቱ ዋዕይና በነፋሱ ኃይል ምድር ተጠረገችና ጥሩ ሆነች። ከዛ በኋላ ለሰለሰች፣ የምትገርም ሆነችና የምታስደስት ለዘር ዝግጁ የሆነች ሆነች። እዛ ነፋስም ወደ ቦታው ተመለሰ፣ እሳትም ወደ ቦታው ተመለሰና ተቆለፈ። እዛ በኋላስ
ከርጡቡ መሬት ርጡብ ጢስ ከይቡሱ መሬት ይቡስ ጢስ ፈጠረና አንድ አድርጎ ወረሰዮ አሃደ ደመና ይላል። አንድ ደመና አድርጎ ፈጠረው። ያንን ደመና የአርግ ደመናት ማጽናፈ ምድር እንዳለ ልበ አምላክ ዳዊት በ134 ላይ ያ ደመና ወደ ሰማይ ይወጣን፣ ደመና ዝናብ ይሸከማል፣ ነፋሳቱም በዚያው በተወሰነላቸው ተቀመጡ። ከዛ በኋላ ማክሰኞ ጌታ በዕለተ ሰሉስ ማለት ነው ለታውቁል ምድር ማለሳይ ዘራ በበዘሩ በባሪያው በአምሳሉ ወበአጓሊሁም ይላል እንዲዘራ ምድር ያለ ዘራ ሰው ሳይዘራባት ሳይጽርባት ምድር አዝመራ እንድታስገኝ ሆነ። ከዛ በመጨድ የሚታጨዱ በጥፍር የሚለቀሙ በምሳር የሚቆረጡ ፍጥረታት በሙሉ ምድር ላይ በቀሉ። ረቡዕ ፀሐይን፣ ጨረቃን፣ ከዋክብትን አበራላት። ከዚህ በኋላ ምድር በአድማስ ተደግፋ በደመና ተከፍክፋ ጽጌያትን ማለት አበባዎችን፣ ፍሬያትን፣ ልምላሜን አብቀላ ውብ ሆነች። በጣም የምታስደስት ሆነች። እዛ በኋላ ድርቅ እንዳያገኛት ይሄ ደመና በየቀኑ እየመጣ እንዳጠጣት ተደረገ። መገብተ ደመና ይባላሉ። ደመናን የሚመግቡ ማለት ነው፣ መላእክት ናቸው። እዛ ደመና መጋቢው መልአክ ደመናውን ይዞ ወደ ውቅያኖስ ይሄዳል። ከዛ መጋቢያ ነማይ የሚባላሉ ውሃን የሚመግቡ እነሱ ውሃውን እየቆነጠሩ ከደመናው ያደርጋሉ። ከዛ መገብተ ነፋሳት ይባላሉ። ነፋሳትን የሚመግቡት ደግሞ ነፋሳትን ይመግባሉ። ከዛ በደመና ተቋጥሮ ውሃው በነፋስ ተጭኖ ወደዚህ ዓለም ይመጣል። የአርግ ደመና ተማጽናፈ ምድር ከዓለም ዳርቻ ከውቅያኖስ ደመናትን ያወጣን የተባለው ይህ ነው። እዛ በኋላ ወደዚህ ዓለም ሲመጣ ደመናው ሲጋጭ ዛሬ ወተት ሲናጥ ወይም ሲገፋ መካከል ላይ ቅቤ እንደሚወጣ መካከል ላይ መብረቁ ይወጣል። የመብረቅ አፈጣጠር ከዛ ነው የሚገኘው። መብረቁ ማለት አካሉ ነው። ነጎድጓድ ማለት ድምፁ ነው። ከዛ ምንድነው የሚደረገው? ያ መብረቅ በጥቅሙ ምንድነው ከተባለ ለጥቅም ነው። እግዚአብሔር አንድ ጊዜ መብረቅ ሲጮህ ኃጢአት እንደሰራንና ለክፉ እንደተደረገ ብሎ አስመልክቶ ነው ሰው የሚያስቡ። ግን እንደዛ አይደለም። እንስሳት፣ ሴቶች፣ ከብቶችም ሆኑ ሌሎች ፍጥረታት የተባቱን የወንዱን ድምፅ ሲሰሙ ለጽንስ እንደሚዘጋጁ ሁሉ ምድርም መብረቁን ነጎድጓዱን በሰማች ጊዜ ለዘር ዝግጁ ትሆናለች፣ ትነቃቃለች። ምድርን የሚያነቃቃ ነው፣ ለበጎ ነው የተፈጠረው። ከዛ መብረቁ ስለ መብረቅ አፈጣጠር ሌላ ለቅዱሳን የሚታዘዝ መብረቅ እንደት ነው እሱን በሌላ ቀን እናብራራዋለን በሚቀጥለው ትምህርታችን። እዛ ምንድነው የተደረገው? መብረቁ እንደዛ ይወጣና ምድርን ያነቃቃል። ነፋሱ ይሸከማል፣ ደመናው ያዘራን ዝናቡን ወይ ይሰጠ ደመናሁ ይላል። ወእርየ ከመዘርዝ የቆጽፍሮ ከመዘርዝ የቂለዋን አይሰነጠቅም ደመናው። ነገር ግን እንደ ወንፊት ያለ ነው። ደመናውን አፈጣጠሩ እንደ ወንፊት ነው። ነገር ግን እንደ ወንፊት አንድ ሰው በወንፊት ዱቄት ወይም ጤፍ ይዞ መሄድ አይችልም። መላእክት ግን ያንን ወንፊትም ቢሆን ሳያፈስ ተጠቅልሎ ካሰቡበት ቦታ እስከሚደርስ ድረስ አያፈስም። ካሰቡበት እስከሚደርስ ድረስ በረዶ ይሆናል፣ ውሃው ይገግራል። ከዛ በኋላ መላእክት እንደ ውሃ እንደ ወንፊት እየነፉ ያንን በዚህ ዓለም ለዚች ምድር ያጠጧታል። እሷን ካጠጡት በኋላ በረዶውን የገገረውን ወስደው ሰው ካለለበት ቦታ ያፈሱታል። ዛሬ ሰውና እግዚአብሔር ሲቀያየም ያንን የተወሰነ ጠብ ያደርጉታል፣ ለመቀጫ ምልክት ይሆናል ማለት ነው። እንዲህ ያደረገ እግዚአብሔር ይህቻነ እየመገባት ይኖራል እና ደመና ክረምት ማለት እንደዚህ አድርጎ ፍጥረት የሚመገበት ነው። ወደፊት ስንሄድ ክረምት ማለት ምን ማለት ነው ስንል ክረምት የምን ምሳሌ ነው ስንል የዚህ ዓለም ምሳሌ ነው። ክረምት የዚህ ዓለም ምሳሌ ነው። ይሄ ደግሞ ጸደይ የምንለው ይሄ መጻው የምንለው ይሄ ክረምቱ ከወጣ በኋላ የፍሬው ዘመን የጽጌው ዘመን እሱ ደግሞ የገነትና የመንግስት ምሳሌ ነው። ከዛ በጋው ደግሞ ወርሃ እሳት ነው። እሱም በሌላ ቀን እናብራራዋለን። ወርሃ እሳት ነው። እሱ ደግሞ ምንድነው? ወርሃ እሳት የሚባለው የገሃነመ እሳትና የሲኦል ምሳሌ ነው ይላሉ ሊቃውንት ሲያስተምሩን። የዚህ ዓለም ክረምት የዚህ ዓለም ምሳሌ ለምን ሆነ ቢባል በዚህ ዓለም በክረምት ይወጣል ይወርዳል። ገበሬው ዘሩን ተሸክሞ ፈርና ቀንበር ተሸክሞ ከታች ጭቃ ነው፣ ውሃ ነው፣ ከላይ ዝናብ ነው። እንደገና በበጋው ምግቡ ያልቅበታል። እንደፈለገ የሚበላው ነገር የለም። ወጥቶ እሸት የለም፣ ፍሬ የለም፣ ውሃ ብቻ ነው ያለው። ሐዘን ነው በክረምት። በመዝሙር 125 ላይ
ወሶባ ያውሩ ወፈሩን ዘይበክዩ ወጾሩ ዘሮሙ ዘራቸውን ተሸክመው እያዘኑ ይሄዳሉ። ወሶባ ያቶ መጹን ዘይትፈስሱ ወጾሩ ከላስስቲዮሙ በኋላ ግን በጥቅምት በኅዳር ነዷቸውን ተሸክመው ደስ እያላቸው ይመለሳሉ ብሎ እንደተናገረ የሐዘንና የመከራ ሰዓት ነው። በዛን ሰዓት ግን እየወጣ እየወረደ ያረሰ ጭቃውን ታግሶ ያረሰ ረሃውን ችሎ ያረሰ ዝናውን ችሎ ያረሰ የደከመ ሰው በዛ በኋላ አዝመራ ያፍሳል። እንደዚሁም በዚህ ዓለም የወጣ የወረደ የደከመ የተራበ እንዲሁም ደግሞ አስራት በኩራቱን ያወጣ የሚችለው ነገር ሁሉ ያደረገ በዚያኛው ዓለም የበረከት የእግዚአብሔር በደብረ ጽዮን ይሰበሰባል። የማታልፈውን ርስተ መንግሥተ ሰማያት ያገኛል። በበረከተ ነፍስ ይጎበኛል። በክረምት የተኛ ያላረሰ ያልቆፈረ ያልወጣ ያልወረደ ያልደከመ ሞፈር ቀንበር ያልተሸከመ እንደዚሁም በበጋው የሚያፍሰው አዝመራ የለውም። እንደዚሁም ሁሉ በዚህ ዓለም የተኛ ሰው ያልሰራ ሰው አስራቱን ያወጣ እነዚያ ሞፈር እንደሚሸከሙ ጻማ መስቀሉን የመስቀሉን ድካም ያልተሸከመ ሰው በመንግሥተ ሰማያት ዋጋ እንደሌለው ይናገራል። እና ይህን ይመስላል። ከዛ በዚህ ክረምት እነዛ በዕለተ ሰሉስ የበቀሉት እንጨት ቅይጢጥ ያሉ ናቸው። አንዳንዱ በክረምት ይለመልማን በበጋ ይደርቃን፣ አንዳንዱ ደግሞ በክረምት ይደርቃን በበጋ ይለመልማን። መጀመሪያ በክረምት የሚለመልሙትን በበጋ የሚደርቁትን እንመልከት። በክረምት የሚለመልሙ በጣም ብዙ እጽዋት ናቸው፣ መቁጠር አይቻልም፣ እግዚአብሔር ቁጠራቸው እንጂ። እነዚህ በበጋ የሚለመልሙት እንጨቶች ምሳሌያቸው ምንድን ነው ከተባለ በክረምት የሚለመልሙት እንጨቶች ማለት ነው። በበጋ የሚደርቁት አነስ ያሉ ዶግ የሚባል የተለያዩ እነዚህ አነስ ያሉ እንጨቶች በክረምት ይለመልማሉ፣ በበጋ ይደርቃሉ። ይህ የኃጥአን ምሳሌ ናቸው። ክረምት የዚህ ዓለም ምሳሌ ነው ብለናል። ስለዚህ በዚህ ዓለም በክረምት እነዚህ እንጨቶች ይለመልማሉ፣ ያብባሉ፣ ያፈራሉ። ከዛ በኋላ በበጋ ግን ይደርቃሉ። ኃጥአንም በዚህ ዓለም ይበላሉ፣ ይጠጣሉ፣ ይገነባሉ፣ ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይቀማሉ፣ ይሰርቃሉ፣ ያሰቅሳሉ። በወዳኛው ዓለም ግን ተስፋ የላቸውም። በወዳኛው ዓለም ተስፋ የላቸውም። ስለዚህ በክረምት ለምለም በበጋ የሚደርቁ እንጨቶች በአጠር ባለመልኩ የኃጥአን ምሳሌ ናቸው። ክረምት የዚህ ዓለም ምሳሌ ነው ካልን በዚያኛው ዓለም ተስፋ የላቸውም። በክረምት ደርቀው በበጋ የሚለመልሙ ደግሞ የጻድቃን ምሳሌ ናቸው። ክረምት የዚህ ዓለም ምሳሌ ነው ብለናል። በክረምቱ የሚደርቁ ሰዎች እንጨቶች በበጋው 9 ወር ሙሉ ይለመልማሉ። ማለት እንደተወሰነ ብናይ ወይን የሚባለው በክረምት የለውም፣ ተስፋ ይደርቃል። እንዶድ በክረምት ይደርቃል። ሌሎችን ማየት ይቻላል። ብዙ ጊዜ ማጮ የመሳሰሉ ነገሩ በክረምት ይደርቃሉ፣ ልምላሜ የላቸውም። እነዚህ የጻድቃን ምሳሌ ናቸው። ጻድቃን እነዚህ በክረምት እንደሚደርቁ ሁሉ ጻድቃን በዚህ ዓለም ተስፋ የላቸውም። ማለት ይራባሉ፣ ይጠማሉ፣ ነዳንን ያጎርሳሉ። እነሱ እየተራቡ ሌላውን ያጎርሳሉ። እነሱ እየተከፉ ሌላውን ያስደስታሉ። እነሱ እየደከሙ ሌላውን ያበረታሉ። የሚሰሩትን ሁሉ መልካም ስራ ይሰራሉ። በጫካ ጥሰው ድንጋይ ተንተርሰው ድምፀ አራዊትን ግርማ ሌሊትን ታግሰው መከራ ይቀበላሉ። ብዙ ነገር ያደርጋሉ። ነገር ግን በዚህ ዓለም ተስፋ የላቸውም። በዛኛው ዓለም ግን የማታልፈውን ርስት ይወርሳሉ ማለት ነው። ሌላው በክረምትም በበጋም 12ቱን ወር በሙሉ የሚለመልሙ አሉ። በሙሉ የሚለመልሙ እነዚህ ምንድናቸው ካልን እንደነ አብርሃም ያሉ እንደነ ይስሐቅ ያሉ እንደነ ያዕቆብ ያሉ በዚህ ዓለም በልተው ጠጥተው አግብተው ወልደው ተዋልደው ሳይቀርባቸው አስራቱን በኩራቱን አውጥተው የተራበ አጉርሰው የተራኮተ አልብሰው ያለቀሰውን እንባውን አብሰው የደከመውን አበርትተው የወላጅ አልባውን አሳድገው ጧሪ የሌላትን ጦረው በዚህ ዓለም ለምስል በነፍስም በስጋም በዚህ ዓለም ተጠቅመው በዚያኛው ዓለም የሚጠቀሙ ሁለቱን የሚያዙ ምእመናን ናቸው። አስራት በኩራታቸውን የማይበሉ የሰውን ባይ የማያስደስታቸው በገንዘባቸው በላባቸው የሚኖሩ ብላ በሀፈ ገጽ ከወጥተው ወርደህ ብላ ያለውን ፈቃድ የሚፈጽሙ እነዚህ በዚህም ዓለም በወዳኛውም ዓለም የሚጠቀሙ ምሳሌ ናቸው። በክረምት በበጋም ለሚለመልሙት ምሳሌ ማለት ነው። እና ከነዚህ እጽዋት የሚበሉና የማይበሉ አሉ። ማለት የሚበሉና አንዳንዱ የማይበላ መራራ አለ፣ አንዳንዱ ደግሞ የሚበላ አለ። መሬቱ እኩል ነው፣ ዝናቡም እኩል ነው፣ ፀሐዩም እኩል ነው። ነገር ግን የሚበላ አለ፣ የማይበላ አለ። እሬት አለ፣ መርዝ አለ። የሚበላውን አልቆጥርላችሁም፣ ስንት ጉዳይ በጣም ብዙ አለ። መልካም ጣፋጭ እንደዚሁ ነው። ሰውም እንደዚሁ ነው። የሰው ምሳሌ ነው። እነዚህም የሚበሉት የጻድቃን ምሳሌ፣ የማይበሉት የኃጥአን ምሳሌ ናቸው። የሚበሉት
የጻድቃን ምሳሌ የሆኑት ዝናብ ይዘንባላቸዋል ማለት ትምህርቱን እኩል ይማራሉ። ሁሉ ነገር እግዚአብሔር ያሳጣቸው ነገር የለም። ያንን ነገር ለራሳቸው ብቻ ሳይሆን ለሰው በምግባራቸው፣ በጉልበታቸው፣ በአካላቸው፣ በገንዘባቸው ሰውን እያገለገሉ እግዚአብሔርን እያገለገሉ ለሰውም ለእግዚአብሔርም የተመቹ ይሆናሉ፣ ለሀገርም የተመቹ ይሆናሉ። ሬት የሚባለው ደግሞ እኩል ዝናብ ይቀበላል፣ እኩል ፀሐይ ይቀበላል፣ እኩል መሬት አለው፣ ነገር ግን አይበላም፣ መራራ ነው። እንደዚሁም ሁሉ ኃጥአን አብረው ይማራሉ፣ ወንጌል አልተከለከሉም፣ አብሮ ፀሐይ ይወጣላቸዋል፣ አብሮ ዝናብ ይዘንበላቸዋል። ፈጣሪ የከለከላቸው ነገር የለም። ነገር ግን አይበሉም ማለት ለእግዚአብሔር የሚገባውን ነገር አያደርጉም። ኃጥአን እንደዛ ናቸው፣ የማይበላ ፍሬ ናቸው። ለዛ እኮ ነው በማቴዎስ 7 ላይ ወእምፍሬሆሙ ተአምርዎሙ ከፍሬያቸው ታውቃላችኋለሁ። እኩይ ዕፅ እኩየ ፍሬ ይፈሪ፣ መጥፎ እንጨት መጥፎ ፍሬ ያፈራል፣ ሰናይ ዕፅ ሰናይ ፍሬ ይፈሪ፣ ሰናይ መልካም እንጨት መልካም ፍሬ ያፈራል ተብሎ የተነገረው። ስለዚህ እነዚህ ዝናቡን ያገኛሉ፣ ዝናቡንም ፀሐዩም ያገኛሉ፣ ነገር ግን ፍሬያቸው አይበላም። ኃጥአንም እኩልም ትምህርቱን ይሰማሉ፣ አይተገብሩትም። አስራት በኩራት አያወጡም፣ እንደ ሞኝነት ለነሱ። የተራበ ከማጉረስ ይልቅ መቀማት፣ የሚያለቅሰው እንባውን ከማበስ ይልቅ ማስለቀስ ደስ ይላቸዋል። ስለዚህ የማይበሉ ፍሬ የተባሉት እነዚህ ናቸው፣ መርዛማ ናቸው። ከነዚህ ፍሬዎች በራሱ የሚያፈራ አለ፣ በወገቡ የሚያፈራ አለ፣ በእግሩ የሚያፈራ አለ። በራሱ የሚያፈራው የምን ምሳሌ ነው ካልነ የሰው ምሳሌ ነው። ለምን በራሱ የሚያፈራው የሰው ምሳሌ ነው ስንል በራሱ የሚያፈራው ፍሬ ያፈራ እንደ ዘንጋዳ እንደ ማሽላ ያለ፣ ራሱን ግን ከወፍ አይጠብቅም፣ ወፍ ለቅሞ ይወስደዋል። እንደዚሁ ደግሞ በራሱ እንደሚያፈራው የሚመሰለው ሰው ምንድነው? በመንገድ ላይ የወደቀው ዘር ተብሎ እንደተጻፈው መልካም ስራ ይሰራል። መልካም ስራ ከመስራት ወደ ኋላ አይልም፣ ይሰራል። ነገር ግን የሰራውን ነገር ካልተጨበጨበለት፣ ጎሽጎሽ ካልተባለ፣ ይሄን አድርገሃል፣ ይቺ የቆመችው አገር የቆመችው ባንተ ነው፣ ቤተክርስቲያን የተነጸችው ባንተ ነው የተባሉ ውዳሴ ከንቱ ካልሰጡት አያደርግም። ስለዚህ በወፍ የተመሰለው ዲያብሎስ ያደረገውን ነገር ይወስድበታል። ለሱ አይጠቅመውም ማለት ነው። ለገበሬው ለጌታ አይጠቅምም ማለት ነው። በወገቡ የሚያፈራው ደግሞ ምንድነው ካላችሁኝ፣ ስራውን ይሰራል፣ ነገር ግን ውዳሴ ከንቱንም ይጠላዋል። የሚጠላው ምንድነው? እንደዛኛው በራሱ እንዳፈራው በግልጽ አመስግኑኝ አጨብጭቡልኝ ያለ ታዲያ ይጨብጭብልህ፣ አረ እግዚአብሔር ያውቀዋል ይላል። ታዲያ አይ ምን ችግር አለ ከሆነም እሺ ይላል። ይቺ ቤተክርስቲያን እኮ አንተ ነው የቆመችው ሲሉ ታዲያ ምን አድርጌ ይላል። እንዲህ ይሄን ያርክ አይስ እንኳን አዎ ይላል። እና ውዳሴ ከንቱን የሚወዳን ያኛውን የሚወዳን፣ ነገር ግን ቢያንስ የተወሰነ መልኩ ከዛኛው ይሻላል። ከወፍ አያመልጥም ከጎኑ የበቀለውም ከጎኑ ላይ የሚያፈራው እንደ በቆሎ እንደ ሌሎች ያለው ማለት ነው። ከወፍ አያመልጥም፣ ነገር ግን ከዛኛው ይሻላል። በእግሩ የሚያፈራው ግን መልካም ዘር የተዘራው መልካም መሬት ላይ የተዘራው ዘር ምሳሌ ነው። እሱ ምንድነው? በእግሩ ነው የሚያፈራው። በእግሩ የሚያፈራው ከባለቤቱ ውጭ ሌላ አሻግሮ የሚመለከት ሰው አይመለከተውም። ባለቤቱ ቆፍሮ ብቻ ነው የሚያውቀው። ይሄ ለባለቤቱ ነው አዝመራውን የሚያስረክበው፣ እንደ ድንች እንደ ካሮት የመሳሰለው ማለት ነው። ይህ የደግ ሰው ምሳሌ ነው። ደግ ሰው ይመጸውታን፣ አስራቱን ያወጣን፣ በኩራቱን ያወጣን፣ እንግዳ ይቀበላን፣ ቤተክርስቲያን ያሳንጻን፣ የነዳያንን እንባ ይጠርጋን፣ ያለቀሱትን ያጽናናን፣ ያዘኑትን ያጽናናን፣ ያለቀሱትን እንባቸውን ይጠርጋን። ነገር ግን ያንን እንዳውቁበት አይፈልግም። ለፈጣሪ ብቻ ነው የሚያደርገው። ጾሙም ለፈጣሪ ነው፣ ስግደቱም ለፈጣሪ ነው፣ ምጽዋቱም ለፈጣሪ ነው። ፈጣሪ ዋጋውን ይከፍለዋል። እንደዚህ ያሉ ምሳሌ አላቸው እና እነዚህ እጽዋት የሰው ምሳሌ ናቸው እያንዳንዳቸው። እና ከነዚህ እጽዋት ደግሞ ረጅም ጊዜ በመጋቢት ተዘርተው በህዳር በታኅሳስ የሚደርሱ እንደ ዘንጋዳ የመሰለ ረጃጅም ጊዜ ይወስዳሉ። እንደገና ደግሞ ይሄ ብቻ አይደለም። በአጭር ጊዜ ተዘርተው እንደ ጤፍ የመሳሰሉት እንደ ቦለቄ የመሳሰሉ በአጭር ጊዜ ተዘርተው በአጭር የሚደርሱ አሉ። ይኸውም የሰው ምሳሌ ነው። በረጅም ጊዜ ተዘርተው ዘንጋዳን የመሰለ ረጅም ጊዜ ቆይተው ለመበላት የሚደርሱት እንደነ ቅዱስ ጊዮርጊስ የመሰለ 7 ዓመት የተጋደለው ምሳሌ ናቸው። እነ ዘንጋዳ ኋላ አንገቱን ይቆረጣል። ዘንጋዳው ቅዱስ ጊዮርጊስን በመጨረሻ ሰዓት አንገቱን ተቆረጠ እና የደጋጎቹ ምሳሌ ረጅም ሰዓት እድሜ ልካቸውን 11 ሰዓት ሙሉ ያገለገሉት ማለት ነው። ከጧት እስከ ማታ ያገለገሉት ምሳሌ እንደነ ቅዱስ ቶማስ የመሰለ 22 ዓመት ሙሉ እጁን እግሩን እየተቆረጠ በዋሻ ተወርውሮ ያገለገለ ሌሎችም ናቸውና ወደዚህ ዓለም ስናመጣው ከህፃንነቱ በሰንበት ትምህርት ቤት ያድግና ከዛ ወደ ማህበረ ቅዱሳን ይሄዳል። ከዛ እንዲህ እያለ እድሜ ልኩን አስራት በኩራቱን እያወጣ እስከ ሽበት ድረስ እስከ መቃብር ድረስ እስከ ሞት ታማኝ ሁን ያለውን ይፈጽም ማለት ነው። ጤፍ እና እንደ ድንች መሰለለቱ እንደ ቦለቄ መሰለለቱን የሚደርሱት ደግሞ እንደ ጥጦስ ፈያታዊ ዘንድ በጌታ ቀኝ የተሰቀለው ላብነት ያችን ሽርፍራፊ ሰዓት ተጠቅሞ ወዳው
ተጠቀመባትና ወዳው አንተ ትቀድሙ ለአዳም በወይ አወስተ ገነት ወደ ገነት መግባት አንተ ትቀድመዋለህ አዳምን ተብሎ ተሰጠው ቃል ኪዳን። ስለዚህ እንደዚህ የመሰሉት እለቱን ወዳው የተማሩት ትምህርት ተግብረው ወዳው ወደ ገነት የሚቀየሩ እንደ ማርያም ተፍረት የመሰለ እለቱን ወዳው ቶሎ ብሎ ወዳው ተቀይሮ ወዳው ከትልቅ ነገር የሚጨመሩ ናቸውና እንዲህን የመሰሉ አሉ። ይህ ሁሉ ለሰው ልጅ ምሳሌ ነው። ሌላው ፍሬ የሚያፈራና የማያፈራ ዛፍ አለ። ፍሬ የማያፈራና የሚያፈራ መካን የሆነ ዛፍ አለ። እንደዚሁ ዝናብ እኩል ነው፣ ፀሐይ እኩል ነው፣ በረዶም እኩል ነው፣ ሁሉም ነገር እኩል ነው። ነገር ግን ፍሬ አያፈራም። ለምን ነው የማያፈራው ካላችሁኝ፣ ተፈጥሮ ስለሆነበት አይደለም፣ አጋጣሚ ሆኖ አያፈራም። እንደዚሁም ሁሉ ወይዘሮ የተበላሸ ይሆናል። እንደዚሁም ሁሉ በዚህ ዓለም እኩል ትምህርት ይሰጣል። ነገር ግን ፍሬ የማያፈራ ሰው አለ። በማቴዎስ 3 ትንሽ ፍሬ አፍሮ እንደተባለው ግበሩ ፍሬ ዘይደሉ እንደተባለው ፍሬ የማያፈራ ዛፍ አለና እንደዚሁም ደግሞ በዚህ ዓለም ፍሬ የማያፈራ ተምሮ የሚተገብር የማይተገብር ፍጡር አለ። ከዚህ አንጻር ነው እና ክረምት ማለት የዚህ ዓለም ምሳሌ ነው። አጠር ባለ መልኩ ክረምት ማለት የዚህ ዓለም ምሳሌ ሲሆን ይህ ዓለም እንደዚህ ያለ እነዚህ የእጽዋት ምሳሌዎች በዚህ ዓለም ያለነው ሰዎች ምሳሌ ነው። ክረምት የዚህ ዓለም ምሳሌ ሲሆን በዚህ ክረምት ምን እናድርግ ወደምለው ወደፊት በሚቀጥለው ሰፋ ያለውን እናያለን። ነገር ግን ይህ ክረምት 91 ቀን ዛሬ ተጀመረ። እስከ 91 ቀን ምን እንስራ ካላችሁኝ መልካም ዛፎቹን ለመሆን እንደዛ ረጅም ጊዜ የሚያፈሩትንም በቃ ፍሬዎቹን መስያላችኋለሁ። እንደነዚህ ለመሆን በዚህ ክረምት ውስጥ በረንዳ ላይ የሚተኙ አሉ፣ በረንዳ አጥተው መንገድ ላይ የሚተኙ አሉ፣ እንደገና የሚቀምሱት ያጧሉ፣ ብርድና ረሃብ የሚፈራርቅባቸው አሉ። ልብሳችንን ብናካፍል፣ ቁርሳችንን ብናካፍል፣ ረሃቡ ብርዱ እነሱም ሰው ናቸውና እንደው የተወሰነ ነገር ብንረዳዳ እግዚአብሔር ክረምቱን የበጎ ክረምት ያደርገዋል። ቤታቸው የፈረሰባቸው ቤታቸውን ብናድስላቸው በጉልበት እንኳን መንገድ ዳር የወደቁትን ሸራ ላይ ተኝተው በውስጥ ውሃ የሚፈስባቸው አሉ። እነሱን እንደ ውሃውን ብንመልስላቸው ቢያንስ በረንዳችንን እንኳን ባንከለክላቸው ጧትና ጸደዋለን። በረንዳ የማያስተኙ ሰዎች አሉ። በረንዳችን ላይ እንኳን ድሃ ቢተኛበት እንደ ነዌ ባንሆን ይሄ ሉቃስ 16 ላይ ያለው አላዛር ከደጁ ቢተኛበት ማን ነው ከዚህ ከደጅ ይሄን ያመጣው ብሎ ወዳ ወርውሮታልና ያው ሉቃስ 16 ነው ታገኙታላችሁ። እና በረንዳችን ለነዳያን ባንከለክል ሰው ልጅ ውሃ እየፈሰሰበት ውሃ እየሄደበት ዝም ባንጨካከን እግዚአብሔር ዝናቡን ያመጣል። ለፍጥሩ ስል ለክፎችም ለበጎችም ፀሐይን ያወጣል። ዝናብን የሚያከለክልምና እኛ ደግሞ ብንተዛዘን ስል መልእክቴን አስተላልፋለሁ። ክረምት የመሰለው ባጭሩ አጠር ባለመልኩ ይህን ይመስላል። ክረምት ማለት ዛሬ ደክመን ነገ የምንደሰትበት፣ ዛሬ ደክመን ነገ እሸት የምንበላበት የዚህ ዓለም ምሳሌ ነው። ይህ ዓለም ደግሞ ዛሬ ደክመን ነገ በረከት የምናገኝበት፣ ከፈጣሪ ፊት የምንቆምበት። ዛሬ ያረሰ ሰው በበጋው እንደ ልቡ ከሰው ፊት ይቆማል። ድግስ ቢጠራ አያፍርም። ምን ቢሆን ሰው ቢጠራ አያፍርም። በዚህ ዓለም መልካም የሰራ ሰው በሥላሴ ፊት አያፍርም እና የዛ ምሳሌ ነው። በዚህ ዓለም የደከመ ዘጻመው በዓለም ይሃዩሎ ዝልፉ፣ በዚህ ዓለም የደከመ ለዘላለም ይዳናል ይላል እና እነዚህ በጋ ከክረምት የሚለመልሙት እጽዋት ሁል ጊዜ እንደሚኖሩ ጻድቃንም አይሞቱም። ጻድቃን ሰይሞቱ ሀበ እግዚኦሙ ነገዱ በመንግስተ ሰማያት ይሁኑ ዘፈቀዱ። ጻድቃን አይሞቱም፣ ወደ ፈጣሪያቸው ይሄዳሉ እንጂ በመንግስተ ሰማያት የፈለጉትን ያገኛሉ ይላል። በዚህም ዓለም በዚያኛውም ዓለም በረከት ያገኛሉ። ስለዚህ ሁለቱንም እንዳናጣ መድኃኔዓለም ይርዳን እያልኩኝ የዛሬውን ትምህርቴን እቋጫለሁ። ነገር ግን እንተዛዘን፣ እንረዳዳ። ክረምቱን በአግባቡ የሚበርዳቸውን እኛም ብርድ እናድርገው፣ የሚረቡትን እኛ ራብ እናድርገው። መንገድ ላይ የተኙትን፣ በረንዳ ውስጥ የተኙትን፣ እንደዚሁም ድንኳን ውስጥ የተኙትን፣ ሸራ ዘርግተው ያሉትን እነዚህን ሁሉ እንድናስባቸው አእምሯችንን ይክፈትልን። ወስብሐት ለእግዚአብሔር።